ሰላም ጤና ይስጥልኝ ክብራትና ክብራ አድማጮቻችን እንደምን አላችሁ? ዛሬ ዋና ዜናዎችን እንደሚከተለው አቀርባለሁ። ነዳጅ እንደ ውሃ በአርሲ ግሎባል ማደያ የተፈጸመው አስነዋሪ ድርጊትና የተወሰደው ጠንካራ እርምጃ። የሀገር ሀብት እንደዚህ መሬት ላይ ይፈሳል በሊትር ተለክቶ በውድ የውጭ ምንዛሬ ተገዝቶ ወደ ሀገር የሚገባ ነዳጅ እንደ ውሃ መሬት ላይ ሲርከፈከፍ የሚያሳይ ምስል መላው ኢትዮጵያውያን አስቆጥቷል። በኦሮሚያ ክልል አርሲ ዞን በሚገኘው ግሎባል ማደያ ላይ ምን ተፈጠረ? ባለስልጣናት ውስጥ ምን አሉ? ዝርዝሩን አሁን ይዘላችሁ እንቀርባለን። በሌላ ዜና በኢራን ምድር የደም ጎርፍ እየፈሰሰ ነው። ለሁለት ሳምንታት በቀጠለው ህዝባዊ አመጽ የሟች ቁጥር ከመቶዎቹ አልፎ ወደ 600 የተጠጋ መሆኑን ተሰምቷል። በሌላ በኩል ኢራን የአሜሪካ ጥቃት ከሰነዘረች እስራኤልና አሜሪካ የጦር ሰፈሮች አመድ እናደርጋለን ስትል የጦርነት አዋጅ የሚመስል ማስጠንቀቂያ ሰጥታለች። በዛሬው ዘገባችን በኢራን ስላለው ወቅታዊ እልቂትና ስለ ትራምፕ ቀጣይ እርምጃ ዝርዝር መረጃዎችን ወደ በኋላ ይዘንላችሁ እንቀርባለን። በሌላ በኩል እኛም መተኮስ እንጀምራለን። ትራምፕ በኢራን ላይ ወታደራዊ እርምጃ ለመውሰድ እያሰቡ ነው። ዓለም ሌላ ጦርነት ታስተናግድ ነው። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ ስለሚወስድባቸው አማራጭ ማብራሪያ ተሰጥቷቸዋል። ተኩስ ከጀመራችሁ እኛም እንተኩሳለን ሲሉ ለኢራን መሪዎች የዛቱት ትራምፕ አሜሪካ ለኢራን ህዝብ እርዳታ ለመስጠት ዝግጁ ነን ብለዋል። ዝርዝሩን አሁን ይዘላችሁ እንቀርባለን። አብራችሁን ቆዩ። ሰላም ጤና ይስጥልኝ። በድጋሚ ተመልሰናል። ክብራትና ክብራን ነዳጅ እንደ ውሃ በአርሲ ግሎባል ማደያ የተፈጸመው አስነዋሪ ድርጊትና የተወሰደው ጠንካራ እርምጃ። ሰሞኑን በማህበራዊ ሚዲያ ሲዘዋወር የነበረው ምስል እጅግ አሳዛኝ ነበረ። በአርሲ ዞን ዳክሲስ ተብሎ የሚጠራው አካባቢ ግሎባል የተሰኘ ማደያ ሲመረቅ ለህዝብ ጥቅም መዋል በነበረበት ነዳጅ ያለአግባብ መሬት ላይ ሲርከፈከፍም ታይቷል። ህዝብ በተሰበሰበበት ቦታ እንደ ግብዣ መጠጥ ነዳጅ መሬት ላይ ማፍሰሱ የብዙዎችን ቁጣም ቀስቅሷል። የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኳንን ለቲክቫ ኢትዮጵያ በሰጡት መግለጫ ድርጊቱ እጅግ ኃላፊነት የጎደለው መሆኑን ገልጸው ዳይሬክተሩ እንዳሉት ከሆነም ይህ ህገወጥ ተግባር የፈጸመው ማደያ ቢያንስ ለ3 ወራት ከስር እንዲታገድ ተወስኗል። የፍቃድ እገዳ መጀመሪያ እርምጃ ሲሆን ድርጊቱን የፈጸሙት አካላት በወንጀል ተጠያቂም ይሆናሉ ሲሉ አክለዋል። ጉዳዩን በኦሮሚያ ክልል የሚመለከቱ ባለድርሻ አካላት እንዲደርስም ተደርጓል። ይህ ድርጊት የተፈጸመው ማደያው ሲመረቅ መሆኑ ታውቋል። ድርጊቱ የፈጸሙት ደግሞ በአካባቢው ባለስልጣናት ስለመሆናቸው ለቀረበው ጥያቄ ዳይሬክተሩ በልዩነት የተጣራ መረጃ የለንም የሚል ምላሽም ሰጥተዋል። ይሁን እንጂ ማደያው ነዳጅ ለተጠቃሚው ከአሰራሩ መሰረትና ደህንነቱን የጠበቀ መልኩ በማቅረብ ኃላፊነት እንዳለበትም አሳስበዋል። በሌላ ዜና ኢራን እልቂት የሟች ቁጥር 500 አለፈ። ኢራን የአሜሪካን እመታለሁ ስትልም በድጋሚ ዝታለች። በኢራን ምድር የደም ጎርፍ እየፈሰሰ ነው። ለሁለት ሳምንታት በቀጠለው ህዝብ አመጽ የሟች ቁጥር ከመቶዎቹ አልፎ ወደ 600 የተጠጋ መሆኑም ተሰምቷል። በሌላ በኩል ኢራን አሜሪካ ጥቃት ከሰነዘረች እስራኤልና የአሜሪካን የጦር ሰፈሮች አመድ እናደርጋለን ስትል የጦርነት አዋጅ የሚመስል ማስጠንቀቂያ ሰጥታለች። በዛሬው ዘገባችን በኢራን ስላለው ወቅታዊ እልቂትና ስለ ትራምፕ ቀጣይ እርምጃዎችን አሁን ይዘላችሁ ቀርበናል። በቅርቡ የወጡ የሰብአዊ መብት ተሟጋች ድርጅቶች መረጃዎች እንደሚያመለክቱት ከሆነ በኢራን የጸጥታ ኃይሎች በተወሰደው እርምጃ ቢያንስ 538 ሰዎች ተገድለዋል። ከነዚህም ውስጥ 490 ያሉ ሰላማዊ ተቃዋሚዎች ሲሆኑ 48ቱ ደግሞ የጸጥታ ኃይሎች ናቸው። ከ1060 በላይ ዜጎች ደግሞ ወደ እስር ቤት ተወርውለዋል። የኢራን መንግስት በአገሪቱ ከዓለም የምትገኘው ኢንተርኔት ሙሉ በሙሉ ዘግታለች። የተደረገው የጸጥታ ኃይሎች የሚፈጽሙት ግድያ ለዓለም እንዳይሰራጭ ለመሸፈን እንደሆነ ይነገራል። ይሁን እንጂ በስታይልኪና በሌሎች መገናኛ የሚወጡ ምስሎች እንደሚያሳዩት በቴሄራንና በማሻድ ከተሞች ህዝቡ ለነጻነት በሚል አሁንም አደባባይ ላይ ይገኛል። የኢራን ፓርላማ አፈጉባኤ መሐመድ ባቂር ቃል አባፍ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ጠንከር ያለ ማስጠንቀቂያም ሰጥተዋል። አሜሪካ በኢራን ላይ ወታደራዊ ጥቃት የምትሰነዝር ከሆነ በእስራኤል የሚገኙ የይሁዳ ይዞታዎች እንዲሁም በቀጠናው የሚገኙ የአሜሪካ ጦር ሰፈሮችን፣ መርከቦችን የጥቃታችን ኢላማም ይሆናሉ ብለዋል። ፕሬዝዳንት ትራምፕ በበኩላቸው የኢራን ነጻነት ለማግኘት ከመቼውም ጊዜ በላይ ታቀርባለች፣ አሜሪካው ለዚህ ዝግጁ ነች በማለት ለተቃዋሚዎች ያላቸው ድጋፍ ገልጸዋል። ትራምፕ ወታደራዊ ጥቃትን ጨምሮ ሌሎች አማራጮች እንደ ሳይበር ጥቃትና ተጨማሪ ማዕቀብ እንዲመለከቱ ከባለስልጣናቱም ማብራሪያ ተሰጥቷቸዋል። የተቃውሞ የጀመረው በኑሮ ውድነት ቢሆንም አሁን ግን ሃይማኖት ስርዓቱ ወደ መቃወም ተሸጋግሯል። የቀጠናው ስጋት ይህ ፍጥጫ ወደ ቀጥታ ጦርነት ካመራ መላው መካከለኛው ምስራቅ ወደ ከፍተኛ ቀውስ ውስጥ ሊገባም ይችላል ተብሏል።
እና ክብራን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ በቀጣይ ቪዲዮ እስከማገኛችሁ ቸር ቆዩልኝ።